ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ከየ እስከ ህ ያሉትን ፊደላቶች ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን እየመላለሳችሁ እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል፣ መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣው ሁላችሁን አንድ ባንድ ከመጀመሪያው ወደ መጨረሻውና ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ። ተከታተሉኝ። ዩ ይ ያ ዬ ይ ዮ አሁን እነዚህ ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ዮ ይ ዬ ያ ይ ዩ የ እንግዲህ እዚህ ጋር የምታያቸው የማን ቤተሰቦች ናቸው? የየ ቤተሰቦች ናቸው ማለት ነው። ስለዚህ ቀጣይ ደግሞ የነን ቤተሰቦች እናያለን ማለት ነው። ነ ኑ ኒ ና ኔ ን ኖ አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ኖ ን ኔ ና ኒ ኑ ነ አሁን ደግሞ የነን ቤተሰቦች አይተናል ማለት ነው። ቀጣይ ደግሞ የኘን ቤተሰቦች እናያለን። እንግዲህ ኘ ኙ ኚ ኛ ኜ ኚ ኞ አሁን ደግሞ የኘን ቤተሰቦች ካየነ አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥራቸዋለሁ። ኞ ኚ ኜ ኛ ኚ ኙ ኘ አሁን ደግሞ ቀጣይ የአን ቤተሰቦች እናያለን ማለት ነው። እንግዲህ አ ኡ ኢ አ ኤ እ ኦ አሁን ደግሞ ከመጨረሻው ወደ መጀመሪያው ቆጥራቸዋለሁ። ኦ እ ኤ አ ኢ ኡ አ አሁን ደግሞ የከን ቤተሰቦች እናያለን ማለት ነው። ከ ኩ ኪ ካ ኬ ክ ኮ አሁን ደግሞ ከመጨረሻው ወደ መጀመሪያው ቆጥራቸዋለሁ። ኮ ክ ኬ ካ ኪ ኩ ከ አሁን ደግሞ የኸን ቤተሰቦች እናያለን። እንግዲህ ይች ደግሞ
ኸ ትባላለች። ስለዚህ ኸ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን። ሆ ህ ሄ ሃ ሂ ሁ ኸ። እንግዲህ በዛሬው ቪዲዮአችን ከየ እስከ ኸ ያሉትን እነዚህን የአማርኛ ፊደላቶች እስከ ቤተሰቦቻቸው ድረስ በደንብ አይተናል ማለት ነው። እንግዲህ ከዚህ በታች ያሉትን ደግሞ በቀጣይ ቪዲዮ የምናያቸው ይሆናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።